ተቀዳሚ ሙፍቲ ሀጂ ዑመር ኢድሪስ አጃይብ ነው የሚገርም ነው የተከበሩ ጠቅላይ ሚኒስትራችን ወርቃችን ወንድማችን ዶክተር አብይ አህመድ እንደዚሁም የትምህርት ቤቱ ኃላፊዎች ወንድሞቻችን ክብራችን እንደዚሁም እዚህ የተቀመጡ ሁላ መሪዎቻችን ወርቃማ የሆናችሁ ወንድሞቻችን ተማሪዎቻችን ሲያዋችሁ ደስ የምትሉት እንኳን ለቀን ያበቃችሁ እላለሁ። እንግዲህ የዛሬው ቀን አስገራሚ አስደናቂ በኢትዮጵያ ውስጥ ተሰርቶ የማያውቅ ታይቶ ተሰምቶ የማያውቅ ቀን እንደሆነ ላስረዳችሁ ፈልጋለሁ ወንድሞቼ እህቶቼ። ወደ ሌላ ታልሄድ ወደ እኔው ስመጣ አንዱ አስገራሚ አስደናቂ ጉድ እናንተ ፊት እኔ ይህ ቁሜ በመሪዎቻችን አካባቢ በዚህ መልክ በህይወቴ የመጀመሪያ ስለሆነ ሊያስደንቀኝና ሊያስደንቃችሁ ይገባል። የመጀመሪያ ጉድ ሳይ ነው። የመጀመሪያ አስገራሚ ክብር ሳገኝ ነው። ሌላው ሁለተኛው አስገራሚ አስደናቂው ነገር በተከበሩ ጠቅላይ ሚኒስትራችንና በኃላፊዎቻችን በእናንተ በወንድሞቻችን በተማሪዎቹ በአስተማሪዎቹ በኃላፊዎቻችሁ አማካይ በኢትዮጵያ ውስጥ የሃይማኖት አባት የሃይማኖት መሪ በዚህ ደረጃ ዶክተሬት ሲሰጥ የመጀመሪያ ስለሆነ የኔ ክብር ብቻ አይደለም የኢትዮጵያ ነብያችን አለይሂ ሰላቱ ወሰላም ከተላኩበት ጀምሮ እስከ ዛሬ ድረስ ላሉትም ለሞቱትም እህቶቻችን ወንድሞቻችን ክብር ነው ብዬ ነው መቆጥረው። ተሰርቶ ማያውቅ ታልሞ ማያውቅ ታይቶ ማያውቅም። እንኳን ለኛ ለሙስሊሞቹ አይደለም እንደኔ አመለካከት ለክርስቲያኖቹ ለወንድሞቻችን ለእህቶቻችን የኢትዮጵያ ክብር ነው ሊደሰቱበት ይገባል እላለሁ። ሌላው አንደኛው አስገራሚ ጉዳይ እኔ በህይወቴ ከ8 ዓመት ተተወለድኩበት ጀምሮ ለፍቻለሁ በሃይማኖቱ። እዚህም አዲስ አበባ 54 ዓመቴ ነው። ለአንድነት ለሰላም ያልሄድኩበት አካባቢ ክልል ዞን ወረዳ ያልሄድኩበት የለም። 3 4 10 ጊዜ ሄጃለሁ። ለአንድነት ለፍቻለሁ፣ ለሰላም ለፍቻለሁ፣ ለመከባበር ለመተባበር ለፍቻለሁ። ሃይማኖታዊ ተግባራቴን ተወጥቻለሁ፣ አገራዊ ጉዳይን ተወጥቻለሁ። ግን ባላሰብኩት መልክ ነው የዛሬው ክብሬ። በጣም አመሰግናለሁ። እናንተንም አመሰግናለሁ። የሚገርም ነው። ከቀደም ላሉት መሪዎቻችን 38 ዓመት ለሊት ቀለፍቻላችኋለሁ። እንደዚህ ያለ ክብር ቀርቶ የቃላት ምስጋና አላገኘሁም። በዛሬው በተከበሩ በወርቃማው ጠቅላይ ሚኒስትራችንና በረዳቶቻቸው ባጋጆቻቸው አማካይ
ዛሬ ይህን ማግኘቴ እኔ በህይወት ያላየሁት ደስታ ስለሆነ እናንተም ልትደሰቱልኝ እፈልጋለሁ። እንግዲህ ዛሬ ለየት ያለ ምላስ የስተዛሬ ያልሆነ ምላስ አግኝቼ ተናግሬ በሆን ደስ ባለኝ ነበር። ሌላ ምላስ የለኝም። እንዲያው እንዳላረዝምባችሁ እናንተም በደስታ እንድትኖሩ አላህ ያርግልኝ። ጠቅላይ ሚኒስቴራችንን ሀያት ይስጥልኝ። ልጅ አላህ ያውጣላቸው። አገራችን ሰላም ትሁን። ሰላማችን የተከበረ ይሁን። ሁልጊዜ አገራችን በደስታ ትኑር። እኛም በደስታ እንኑር፣ በደስታ እንሙት። ወሰላሙ አለይኩም ወረሕመቱላሂ ተዓላ ወበረካቱ። ክቡር ዶክተር አብይ አህመድ የኢፌዴሪ ጠቅላይ ሚኒስትር፣ ክብርት ፕሮፌሰር ሂሩት ወልደማርያም የሳይንስ እና ከፍተኛ ትምህርት ሚኒስትሮች፣ ክቡር ፕሮፌሰር ጣሰው ወልደሃና የአዲስ አበባ ዩኒቨርሲቲ ፕሬዚዳንት፣ የዩኒቨርሲቲው ሴኔት፣ የዩኒቨርሲቲው ቦርድ አመራር፣ ተመራቂዎች እና የተመራቂ ቤተሰቦች፣ ጥሪ የተደረገላችሁ እንግዶች፣ ክቡራትና ክቡራን፣ ከሁሉ አስቀድሜ የአዲስ አበባ ዩኒቨርሲቲ የ2011 ዓመተ ምህረት ተመራቂዎች እና የተመራቂ ቤተሰቦች እንዲሁም ወዳጅ ዘመዶች እንኳን ደስ አላችሁ ለማለት እወዳለሁ። በመቀጠልም በሀገራችን የመማር ማስተማር በጥናትና ምርምር እንደዚሁም በማህበራዊ አገልግሎት ረጅም ጊዜ ካስቆጠረው እኔም በአንድ ወቅት ተማሪ ከነበርኩበት የአዲስ አበባ ዩኒቨርሲቲ የክብር ዶክትሬት ዲግሪ ስላበረከትልኝ በራሴና በመላው የኢትዮጵያ አየር መንገድ ሰራተኞች በቤተሰቦቼና በወዳጅ ዘመዶቼ ስም ልባዊ ምስጋና እንዳቀርብ ይፈቀድልኝ። ክቡራትና ክቡራን፣ የመላው አፍሪካዊ ኩራት በመሆን ከዘመን ዘመን ከትውልድ ትውልድ በስኬት ሲሸጋገር የኖረው የአየር መንገዳችሁ በአሁኑ ወቅት ከአህጉራችንም አልፎ በመላው ዓለም ከሚገኙ ታላላቅ አየር መንገዶች አንዱ ለመሆን በቅተዋል። ለዚህም ስኬት መሰረቱ ከድርጅቱ ምስረታ ጀምሮ የነበሩና ያሉ ሰራተኞችና የአመራር አባላት የዕለት ተዕለት ትጋት፣ የባለቤትነት ስሜት እንዲሁም ወጥነት ያለው ጠንካራ የሥራ ባህልና ዲሲፕሊን ነው። በመሆኑም ይህንን የክብር ዶክትሬት የምቀበለው በመላው የድርጅቱ ሰራተኞች ስም ስለሆነ ለሁሉም የሥራ ባልደረቦቼ እንኳን ደስ አላችሁ እላለሁ። ከ9 ዓመታት በፊት ቪዥን 2025 የተባለው የ15 ዓመት የፈጣን ትርፋማና ቀጣይነት ያለው የእድገት ጎዳና ስናቅድ ብዙ የኢንዱስትሪ ባለሙያዎች የቀን ቅዠት ነው እንጂ ሊሳካ አይችልም ብለውን ነበር። ነገር ግን በተግባር ሲታይ ከእቅዳችን 7 ዓመታት ቀድመን ስላሳካ ነው አሁን ቪዥን 2035 በማዘጋጀት ላይ እንገኛለን። ባለፉት 8 ዓመታት አየር መንገዳችን በ3 እጥፍ አሳድገን ዛሬ አዲስ አበባን ከ120 የዓለማችን ትላልቅ መዳረሻዎች የሚያገናኝና ከ60 በላይ የሆኑ የአፍሪካ ከተሞች በደቡብ እና በሰሜን አሜሪካ፣ አውሮፓ፣ መካከለኛ ምስራቅና ኤሽያ የሚገኙ መዳረሻዎች 120 በላይ እጅግ ዘመናዊ በሆኑ አውሮፕላኖች በየቀኑ በማገናኘት የአፍሪካ ብቻ ሳይሆን የመላው ዓለማችን የጥቁር ሕዝቦች ኩራት ሆነዋል። ክቡር ጠቅላይ ሚኒስትር፣ የተከበራችሁ ተመራቂዎች፣ የዚህ ሁሉ ስኬት አካል ለመሆን ያስቻለኝ እድል ያገኘሁት ከ34 ዓመታት በፊት የትራንስፖርት ኤጀንት ሆኜ ድርጅቱ ለመቀላቀል በመቻሌ ነው። በአየር መንገዱ ሥራ ስጀምር የ19 ዓመት ወጣት ነበርኩ። ራሴም ላይ ጸጉር ነበረኝ።
ከዛን ጊዜ ጀምሮ በኢትዮጵያ፣ በህንድ፣ በሳውዲ አረቢያና በአሜሪካ የኢትዮጵያ አየር መንገድ አገልግያለሁ። የኢትዮጵያ አየር መንገድ ለኔ ህይወቴ ነው። ከቅርብ አለቆቼና ከስራ ባልደረቦቼ ከጅምሩ የተሰጠኝን ድጋፍ አሁን ለደረስኩበት ደረጃ ትልቁን ድርሻ ይይዛል። ስለሆነም ልምዳቸውና ዕውቀታቸው ሳይሰስቱ ላካፈሉኝ እንዲሁም ምክራቸውን ለለገሱኝ በተለይም የቀድሞ ሲኢኦዎች አቶ ግርማ ዋቄ፣ አቶ ብስራት ንጋቱ፣ ሌሎችም እንደዚሁ ሁሉ ልባዊ ምስጋናዬን በድጋሚ አቀርባለሁ። በረጅም ዓመታት የሥራ ልምድና የሕይወት ጉዞዬ ያገኘሁት ትምህርትና ተሞክሮ ቢኖር ጥንካሬ፣ ትጋት፣ ጽናት ወደ ስኬት ለመድረስ አማራጭ የሌለው መሆኑን ብቻ ነው። በቀን 14 ሰዓትና በሳምንት 7 ቀናት ሳይደክመኝ እና ሳይሰለቸን የመስራት ችሎታ የተማርኩት በኢትዮጵያ አየር መንገድ ነው። እናንተም የዛሬ ተመራቂዎች በዩኒቨርሲቲ ቆይታችሁ የቀሰማችሁትን ዕውቀት በየትኛውም ደረጃ የምታገኙትን ዕድልና አጋጣሚ በአግባቡ ተጠቅማችሁ ተግታችሁና ተባብራችሁ በመስራት ለሀገራችሁ እንዲሁም ለመላው ዓለም በምታበረክቱት አገልግሎት ከኛ የተሻለ ውጤት እንደምታስመዘግቡ ሙሉ እምነት አለኝ። ሕይወት ሰፊ ትምህርት ቤት ናት። እኔ ከክቡር ዶክተር አብይ ከተናገሩት ምንም ጨምረው ነገር የለም። ነገር ግን በሥራ ዓለም ስኬታማ እንድትሆኑ ስራችሁን ከልባችሁ መውደድ አለባችሁ። የሚወደድ ሥራ አያደክምም፣ አያሰለችም። መሪዎቻችሁና አለቆቻችሁን አክብሩ፣ እርስ በራሳችሁም ተከባበሩ። እኛ ኢትዮጵያውያን በአሁኑ ጊዜ ከኤስያ አገሮች ማለትም ከደቡብ ኮሪያ፣ ጃፓን፣ ቻይና እና ታይላንድ መማር ያለብን ብዙ ነገሮች አሉ። ስራችንን ማክበር፣ መሪዎቻችንን ማክበር፣ ሕግ ማክበር እና እርስ በራሳችን መከባበር አለብን። ትህትና ትልቅ ባህል ነው። ከድህነት ለመውጣት ልክ እንደ ደቡብ ኮሪያ አይነት እልህና ቁጭት ይዘን ተነስተን ሌት ተቀን መስራት አለብን። በመጨረሻ ይሄ ዛሬ የተሰጠኝ የክብር ዶክትሬት ዲግሪ ድርጅቴን የኢትዮጵያ አየር መንገድም ሆነ የኢትዮጵያ ሀገሬን በበለጠ ስራና ኃላፊነት ለማገልገል የሚያነሳሳኝ ለመሆኑን መግለጽ እወዳለሁ። ተመራቂዎች፣ የተመራቂ ቤተሰቦች በድጋሚ እንኳን ደስ አላችሁ ስል በሥራ ዓለም በቀጣይ ትምህርት መጪው ሕይወታችሁ መልካም ዕድል እየተመኘሁ ኢትዮጵያ ዓለም አገራችን እግዚአብሔር ይባርካት። ወቅታዊና ትኩስ መረጃዎች እንዲደርሱ ሰብስክራይብ ያድርጉ። የላይክ ምልክቷንም መጫኑን አይርሱ። እናመሰግናለን።